በጋራ ሆነን እንደ ባህር ዳር ከተማ ሰፋ እያለ እንዲሄድ እንፈልጋለን ብለው ደውለው ሲነግሩን በጣም በደስታ ነበር። እኛም እንደ አማራ ክልል ባህልና ቱሪዝም ቢሮ በቀጣይ በባህር ዳር ከተማ አጠቃላይ ከተማው ሕዝብ እዚህ ቦታ ተገኝቶ የሚያከብረው ትልቅ ባህል መሆን አለበት ብለን በጋራ ስናግዛቸው ስናስተባብርላቸው ነው የቆየ ነው። ዛሬም እዚሁ ተገኝተናል። የተለያዩ የሚዲያ አካላትንም ጭምር ጋብዘናል። እርግጠኛ ነኝ የዛሬ ዓመት ደግሞ በጣም በደመቀ ሁኔታ በደንብ ተዋውቆ በቀጣይ የደመራ በዓልን መስቀል አደባባይ እያከበር የመስቀል በዓልን ደግሞ እርግጠኛ ነኝ መስቀል ክርስቶስ ቤተክርስቲያን እየመጣን እናከብራለን ብዬ አስባለሁ። እንግዲህ ዘንድሮ ቅድም መምህር አባታችን ሲያስተምሩ እንደነበረው አባይ በሃይማኖትም በመንግስታዊ ስርዓትም ለዘመናት ስንቆጭበት የኖር ነው። አልፎ ተርፎም አንዳንድ ችግር ሲገጥመንም ማንገራገሪያችን ነበር። ፓትርያርኮቻችን ሲታገቱ ማስለቀቂያ ማንገራገሪያችን፣ የተለያዩ ችግሮች ሲገጥሙንም አባይን እንገድባለን እያል ለዘመናት ኖረናል፣ ከሺህ ዓመታት በላይ። የዘንድሮውን መስቀል ግን እያከበርን ያለነው ይሄ ትውልድ የኛ ትውልድ እድለኛ ሆኖ አባይን በገደብን ማግስት በመሆኑ እንኳን ደስ አላችሁ። እኛ አባይን የገደብነው ግብፅን ለመጉዳት ሱዳንን ለመጉዳት ወይንም ሌላ አካል ለማንገራገር አይደለም። ህዝባችንን ከድህነት ለማውጣት ነው፣ ያስፈልገናል። በቀጣይም የመደራደር አቅማችንን ጨምሮልናል። አሁን ቀጣይ ሌሎች ግድቦች ግብፅ በገንዘብ የምታግዘው መገንባት አለባችሁ የሚል የግብፅ ምሁራን መፈጠር ጀምረዋል። የኃይል ማመንጫው እናንተ ተጠቀሙበታላችሁ፣ እኛ ደግሞ ውሃ በሚያንሰን ጊዜ እየመጠናችሁ ትለቁልናላችሁና ሁለተኛ ግድብ ለመገንባት ተዘጋጁ የሚሉ ምሁራን ከግብፅ በኩል እየመጡ ነው። ይሄ የስራችሁ ውጤት ነውና የስራችሁ ውጤት ነው። እንኳን ደስ አለን። በመጨረሻ ይህን በዓል ስናከብር ዘንድሮ እርግጠኛ ነኝ አንድ ብስራት አብስሬ ማጠናቀቅ እፈልጋለሁ። አማራ ክልል 3 ቅርሶችን በዩኔስኮ አስመዝግቧል። ባለፉት 46 ዓመታት የላሊበላ ውቅር አብያተ ክርስቲያናትን፣ የጎንደር አብያተ መንግስታትና የሰሜን ተራሮች ብሔራዊ ፓርክ። ይሄ የዛሬ 46 ዓመት የተመዘገበ ነው። ከዛ በኋላ ኢትዮጵያ ውስጥ 12 ደርሷል የሚዳሰስ ቅርስ። የማይዳሰስ ቅርስ ደግሞ መስቀልና ጥምቀትን ጨምሮ 4 ደርሷል። መስቀልና ጥምቀትን እንደ ሀገር እንጋራለን። ነገር ግን በእኛ ክልል ውስጥ ባለፉት 46 ዓመታት አንድም ቅርስ በዓለም ቅርስነት አልተመዘገበም። ይሄን ተመልክተን የክልላችን ባህልና ቱሪዝም ቢሮ ባለፉት 2 ዓመታት አማካሪ ድርጅት ቀጥረን ጥናቶችን አሰርተን ጣና ሐይቅን፣ ገዳማቱን፣ አጠቃላይ ሀብቱን በዩኔስኮ የዓለም ቅርስ አድርገን ማስመዝገብና መጠበቅ፣ የውጭ ቱሪስቶችም የሚጎበኙት የአካባቢው ሕዝብ የሚጠቀምበት ሁኔታ መፍጠር አለብን ብለን ስንሰራ ቆይተናል። ጣና ሐይቅ እንዳለው ሀብት ቱሪስት የሚጎበኙ አይደለም፣ የውጭ ቱሪስት የሚጎበኙ አይደለም፣ የሀገር ውስጥ ቱሪስት የሚሄድበት ብቻ ነው የነበረው። ዩኔስኮም ጥያቄያችን ተቀብሎ ከ15 ዓመት በላይ የሚወስደውን ጥያቄ 6 ወር ባልሞላ ጊዜ ተቀብሎን ዘንድሮ በሚካሄደው 48ኛው የዩኔስኮ ጉባኤ ደቡብ ኮሪያ ይካሄዳል። እዛ በሚካሄደው ጉባኤ ላይ ጣና ሐይቅ የዓለም ቅርስ ሆኖ ይመዘገባል ማለት ነው። እንኳን ደስ አላችሁ። ይሄ ሁሉ የሚሆነው ደግሞ ሰላማችን ስናጸና፣ ሰላማችን ስናበረታ፣ ከመስቀሉ ተምረን ሁላችንም ወደ ቀልባችን ተመልሰን ለሰላማችን መበርታት አለብን። ያለ ሰላም ምንም ነገር አይሆንም። እግዚአብሔር ደግሞ ይጨመርበትና ሰላማችን ያምጣልን። የዛሬ ዓመት በሰላም ያደርሰን። አመሰግናለሁ። ወንድማችን እግዚአብሔር